ሰላም እንዴት ናችሁ ልጆች? የዩቲዩብ ተከታታዮች ደህና ናችሁ? ያለውኝ አልሐምዱሊላህ። ዛሬ አንድ አዲስ ወሬ ይዤላችሁ መጥቻለሁ። ቪዲዮ ላይክ አድርጉ። እሱ ምንድነው? ያው እንደምታውቁት ሰሞኑን አይመኒታ 10 ሚሊዮን የመዳም ቅመሞችን ብር በልቶ ሀቡ አጋልጣው ነበርና አይመኒታ መልስ ሰጥቷል። ከዛ ደግሞ ሌላ ሰሞኑን የሚጋለጥ ሰው አለ እያለች ነው። ሀቡ ባን እንደሆነ እስቲ ግምታችሁን ኮሜንት አድርጉ ጋይዛ። እኔ የሆነ የገመትኩት ሰው አለ እና ቪዲዮን ላይክ አድርጉ። አሁን አሰማችኋለሁ የአይመኒታና የሀቡን ጭቆጭቆ ጋይስ። ደግሞ ኮመንቱ ዝግ ነው። ዝግ ሳይሆን ሊሚትድ ነው። እሱ የሚደግፉ ሰዎች ብቻ እንዲኮምቱ፣ ፎሎ ባክ ያደረጋቸው ሰዎች ብቻ እንዲኮምቱ ነው ያደረገው ባሽ። ከዛ ተባባሪዎቹ እንደዛኛው ዱባይ ያለው ሌባ በቀደም ቪዲዮ የሰራውበት ማን ነበር? አይ ምናምን የሚባል ሰውዬ የድርጅቱ ልክ እንደሱ ልክ ደጋፊዎቹ ብቻ የሱ አባላት ብቻ እንዲኮምቱ ማን ነበረ? እና እንደ አጭበርባሪ ያለ አይደል እንደ ዱባይ ራሱ በፌክ አካውንት ነው ኮመንቱን የሚሰጠው። ሀበሻ ምቀኛ ነው፣ አይዞህ ካንተ ቀጥል ምናምን በርታ። ራሱ በፌክ አካውንት 4 ፍሬ ኮንት ነው ያለው። 3 ፍሬ አንዱም ልብ ቅርጽ ነው። እሱስ መች መለሰ? በአሁኑ ምንዛሬ ያው በዛን ጊዜ ምንዛሬም ቢሆን ህዝብ ስለሰማ ነው የመለሰው እንጂ አይመለስም ነበር። ከዛች እንደዛ ከጠቆረች ከከሳች በሽተኛ ታማሚ ይቅርታ ልጁ ግን አፈቀላጤ ነው። በጣም በጣም ይችልበታል። ኮመንቱን ዘግቶ ቪዲዮ ሰራ። ልብ ካለው ስልክ አይመልስም። ደግሞ መስረጃ የማየት የሚፈልግ በአካል ይምጣ። እንልክልካለን። የህግ አካል ጠብቅ። ሌባ አረ ተጠንቀቁ። በጣም 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 ህጋዊ ሌቦች በዝተዋል። እንደዚህ አይነት በሰው ብር ድርጅት ይከፍታሉ። እነሱ ቻይና ይመላለሳሉ። እነሱ ጥሬያቸውን ቁርጣቸውን እየበሉ ቦርጫቸውን ያሳድጋሉ፣ ይፋፋሉ፣ ትዳራቸውን ያሳምራሉ፣ ህይወታቸውን ይኖራሉ። ድሃው ያለቅሳል። እኔ በጣም የሚያናድዱኝ ለምን እነሱ በራሳቸው አሁን 500,000 300,000 መዳም ቤት ሰርተው አፈርድ የሚበልተው በጊዜ ገብተው ሀገራቸው ልጆቻቸውን ለማሳደግ የሰጡት ሰዎች ያንን ብር ጋይ 300,000ንም 500,000ም 1 ሚሊዮንም ይከፈላል። አሁን እኔ ጋር ያሉት ደረሰኞች ባለ 1 ሚሊዮኖች፣ ባለ 300 ሺዎች፣ ባለ 500 ሺዎች እና ባለ 200 ሺዎች ናቸው ከ21 ደረሰኝ ውስጥ ማለት ነው። እና እነዚህ ሰዎች 1 ሚሊዮን በራሳቸው አሁን 1 ሚሊዮን ያላት አንድ የመዳም ቅመም ከሳውዲ ገብታ የራሷን ብቻዋን በራሷ ቢዝነስ ብከፍታ ይሻላት። 500,000 አስቀምጣ በ500,000 በር እየተንኳኳ ነው። ሀና ሪንግ እየተደረገ ነው። ሀና ሪንግ እየተደረገ ነው በር እና ማለት ነው። ሚስቱ እንዴት ዝም ስላለች የእሱ ቢጤ በሰው ሀቅ ልጇ ሲያድግ ይኸውልሽ፣ አንቺ ህሊና ሲኖርሽ ነው ባልሽ አጭበርብሮ ሲያመጣ የድሃ ላብ አልፈልግም የሰው ላብ አልፈልግም ብለሽ የማትቀበዩ ልጆቼ የሰው ሀቅ ማብላት አልፈልግም። ነገ ፈጣሪሽ የምትፈሪ ስትሆኚ ማለት ነው ልጆችሽ በበሽታ በአደጋ እንዳያልቁብሽ ስትፈሪ። ለምን የድሃ እንባ በሽታ ነው አደጋ ነው የሚያመጣው። እመኑ። እኔ በጣም ብዙ ሰው አይቻለሁ የሰው ሀቅ በሽተኛ አድርጎ ያስቀመጣቸው ከዛ ቁጭ አልጋ ላይ ተኝተው እያለቀሱ ወይ በወጣትነታቸው ባደረጉት ነገር የሚጸጸቱ በጣም ብዙ ሰዎች አይቻለሁ። በመኪና አደጋ አካል ጉዳተኛ ሆነ ተቀምጠው ምን አድርጌ ነው ፈጣሪ ሆይ በር ተንኳኳ ነው ያልኩሽ። ማን ነው? ውሃ ነው እና በጣም እና አንቺ ሊና ሲኖርሽ ነው የምትይው። እሺ እየነገርኳቸው የነበረው አንዲት የመዳም ቅመም 1 ሚሊዮን ብር ለእነዚህ ከአረብ ሀገር ገብተው ሪል ስቴት ይከፍተናል። አሁን አንድም አለ በቅርቡ የሚጋለጥ ጠብቁ። መረጃዎቹን ያምጡልኝ። ፎቶ ለጥፌ ነው ቪዲዮ መሰራለት። እሱም አንድ ሌባ አለ አጉል ሃይማኖተኛ ንጹህ የሚጫወት ከአረብ ሀገር ይገቡና ድርጅት ይከፍታሉ። በማን ብር? በመዳም ቅመሞች ብር። ምን እያሉ እናደራጃችሁ እንትን እንክፈት፣ መሬት እንሰጣችኋለን፣ ሪል ስቴት ኮንዶሚኒየም እንሰጣችኋለን፣ ሪል ስቴት ይኖራችኋል፣ ተደራጁ እያሉ 200,000 500,000 300,000 ምንም አዋጡ እያሉ
ሰብስበው በመዳም ቅመሞች ብር ከዛ ወይ ቢዝነሱ ከሰረ ይላሉ ወይ ደግሞ ቆይ ጊዜ ይፈጃል። መጀመሪያ እኮ አፋቸው ማር ቂቤ ሲያሳምኑ ሃይማኖታዊ ምክሮችን እየመከሩ ከኛ በላይ ለእናንተ የሚያዝንላችሁ የሚያስብላችሁ የለም። እኛ ብዙ ዓመት ስደት አብረናችሁ ኖረናል፣ እኛ ጠበቃችሁ ነን፣ እኛ ዋሳችሁ ነን ብለው ከሃይማኖት ጋር እያጣቀሱ ሃይማኖታዊ ምክር እየመከሩ እነዚህ የመዳም ቅመሞች ደግሞ ሃይማኖተኛ ሰው ሐቀኛ ነው የሰው ብር አይበላም ብለው ስለሚያስቡ ያምኗቸውና ከገዛ ቤተሰቦቻቸው በላይ እነሱን አምነው ያላቸውን ይሰጣሉ። ሀገራችን ስንገባ ልክ እንደነሱ ሀብታም እንሆናለን። ላይቭ ላይ እንደምናያቸው ኦፊስ ላይ እንደዚህ ተሽከርካሪ ወንበር ላይ ፍልስስ ብለው ስለሚያዩዋቸው ሀገራችን ገብተን እንደነሱ እንደዚህ ባለ ሀብት እንሆናለን፣ የድርጅት ባለቤት እንሆናለን ብለው አምነው ያላቸውን ሁሉ ሰጥተው ይኸው 2 ዓመት 3 ዓመት እያለቀሱ ነው ያሉት። ስለዚህ ባለሽ ብር የኔ እናት ከማንም ጋር ሳትደራጅ ማንም እኔ መጥቼ እንደራጅ ብለሽ እንዳታምኝ። የራሴን ህይወት ነው የምገነባበት። ተጠንቀቂ። ማንም ሰው መጥቶ እንደራጅ ብለሽ አልፈልግም በይ። ብልጡኝ 200 ሺህም ትኑርሽ 300 ሺህም ትኑርሽ 500 ሺህም ትኑርሽ ያለችሽን ይዘሽ ገብተሽ ቢዝነስ መጀመሪያ ከመግባትሽ በፊት ቢዝነስ አጥንተሽ በአሁኑ ሰዓት ኢትዮጵያ ውስጥ ምን ብሰራ ነው የሚያዋጣው? ምንድን ነው እኔ የምኖርበት አካባቢ ህዝቡ የተቸገረው ነገር ምንድን ነው? ሸቀጣ ሸቀጥ ሱቅ ነው የሌለው፣ ፀጉር ቤት ነው የሌለው፣ ምግብ ቤት ነው የሌለው። ምንድን ነው እኛ አካባቢ ሰው ቶሎ የማያገኘው ነገር ብለሽ ቤተሰቦችሽን ጠይቀሽ የምትኖሪበት አካባቢ ላይ ያሉ ሰዎችን አማክረሽ ጠይቀሽ የሚያዋጣውን ቢዝነስ አጥንተሽ ተመካክሮ የፈሱት ፈስ አይገማም ይላሉ የድሮ ሰዎች። ስለዚህ ተመካከርሽ አስበሽ አጥንተሽ ለዛ ቢዝነሱን ደግሞ ካገኘሹ በኋላ የምትሰሪውን ቢዝነስ አሁን ለምሳሌ ፀጉር ቤት ቢሆን እናንተ ሰፈር የሌለው ፀጉር ቤት ልትከፍቺ ካሰብሽ ለፀጉር ቤት ስንት ያስፈልጋል ብለሽ ታጠኛለሽ። ከዛ ለፀጉር ቤት ስንት እንደሚያስፈልግ ካጠናሽ በኋላ የሚያስፈልገው ለምሳሌ 500 ሺህ ቢሆን ፀጉር ቤት ለመክፈት አንቺ 1 ሚሊዮን መያዝ አለብሽ። ለመሰለሽ አሁን መጀመሪያ እንደገባሽ ትማሪያለሽ የፀጉር ሙያ። በሰራተኛ ብቻ አትተማመኝም። ሰራተኛ ሲወጣ ደንበኛ ይዘውብሽ ይወጣል። ገባሽ? ሰራተኛን ከለመዱ የእነሱን እጅ ብቻ ከለመዱ ስትሄድ የከስተመር ስልክ ይዛ ስለምትሄድ እዛኛው ቦታ እየጠራች እዛኛው ትወስድብሻለች። ስለዚህ ግዴታ አንቺ ሙያ ሊኖርሽ ይገባል። የፀጉር ቤት ሙያ ትማሪያለሽ። ከዛስ ኢንኬስ ከከሰርኩ አያምጣው የሆነ ነገር ካጋጠመኝ ብለሽ ወደ ጎን የሆነች ብር ታስቀምጫለሽ። ከዛ ቢዝነሱን ትጀምሪያለሽ። ከዛ ቢዝነሱን ጀምረሽ እየሰራሽ ኢንኬስ ሰምቲንግ ሀፕን ለክፉ ቀን ብለሽ ካስቀመጥሻት ለምተሽ ቢዝነስሽን ትደጉሚዋለሽ። ይወደቀቃል። እንደዚህ አስበሽ ተምረሽ አጥንተሽ ነው ቢዝነስ የምትሰሪ። ዝም ብለሽ እንደ ከብት አትነጂም። ጥናት ሳታረጊ ሳትማሪ ዝም ብለሽ ሞስት ኦፍ ዘ ታይም ደግሞ በዚህ ሰዓት ኢትዮጵያ ውስጥ የሚያዋጣው ቢዝነስ እኔ እንዳየሁት አሁን በተከታታይ እንደሄድኩት እንዳየሁት ምግብ ቤት ነው በጣም የሚያዋጣው። ህዝቤ በጣም ነው የሚበላው፣ በጣም ይበላል። ስጋ ቤት ስትሄዱ ወረፋን መቀመጫ አታገኙ። እኛ ቦታ እስኪለቀቅ መኪና ውስጥ ተቀምጠን ጠብቀን ነው ፓርኪንግ ውስጥ መኪናችን ውስጥ ቁጭ ብለን ቦታ ሲለቀቅ ነው አስተናጋጁ ሲነግረን የምንገባው። ህዝቤ በጣም ይበላል። ኑሮ ውድ ነው እያሉ ለእኛ ያማራሉ፣ ግን ይበላሉ። ጁስ ቤት ብትሄጂ ወረፋ ነው መቀመጫ አታገኝም። ካፌ ብትሄጂ ወረፋ ነው መቀመጫ የለም። መብላት ነው ስራው ህዝቤ። እና እንዳለ ሀገሪቱ የሞላው ፑቲክ ህዝቤ ይበላል ይለብሳል። እኛ እዚህ ሆነን የምንሰማው ችግር ነው። ስንሄድ የምናየው ሙሉ ሀገሪቷ በፑቲክ ተጥለቅልቃለች እና ህዝቤ እንዳለ እየበላ ነው። ሬስቶራንት ወረፋ ነው አታገኙም። ወረፋ ጠብቃችሁ ነው መቀመጫ የምታገኙት። እና የምንሰማው ሌላ፣ ሄደን ስናይ የምናየው ሌላ ነው። እና የሚያዋጣው ቢዝነስ ምግብ ቤትና ውበት ነክ ነገር ነው። አሁን ላይ ህዝቤ እንዳለ ውበቱን ይጠብቃል። ጥፍሩን የማይሰራ ሂውማን ሄር የማይሰራ ቅንድብ የማይሰራ አይላሽ የማይሰራ የለም። ድሃውም ሀብታሙም ሁሉም ውበቱን ይጠብቃል። ስለዚህ ቢዝነስ ካሰባችሁ ከአረብ ሀገር ገብታችሁ ወይ ምግብ ቤት ወይ የውበት ነገር ተምራችሁ የሆነ ነገር ሜካፕ ይሁን ፀጉር ይሁን ጥፍር ይሁን ቅንድብ ይሁን አይላሽ የሆነ ነገር ተምራችሁ ያንን ሙያ ነው መስራት ያለባችሁ። ያላችሁ ገንዘብ ደግሞ በቂ ካልሆነ ለቢዝነስ ለመክፈት በቂ ካልሆነ ተምራችሁ በሶሻል ሚዲያችሁን አሳድጋችሁ በሶሻል ሚዲያችሁ
አስተዋውቃችሁ እየዞራችሁ በየቤቱ መስራት። እኔ የፕሮግራም ዕለት ሜካፑን እጣ ማወጣለት ማለት ነው። ሜካፑን የሰራችኝ ልጅ ሜካፕ 2500 ነው። አንዴ መታ ሰርታኝ ማለት ነው። ደቂቃዎች ላይ ከ1 ሰዓት አልፈጀባትም። ላይቭ ላይ የሰራችኝ ታችኋላ። በጣም ጎበዝ ናት። ሜካፕ ተምራችሁ ቢዝነሳችሁን አስተዋውቃችሁ ቢዝነስ ካርድ አሳትማችሁ እየዞራችሁ ሀይ ጋባ ቲቪ እንዴት ነህ? ሜምበርህን ኦን አድርገው። አፍተር ሎንግ ታይም ስለመጣክ ሜምበር ኤክስፓየርድ አድርጓል። ከስሜ ጎን ያለውን ልብ ቅርጽ ንካው። ከስሜ ጎን ያለውን ልብ ቅርጽ ነካው። ልብ ቅርጹን እንደዚህ እንደ ሲቱ ሜምበር ኦን እንዲሆን የስ ሪፍሬሽ አረካው። ቴንክ ዩ እና ማለት ነው ከመሰጠ አይቼዋለሁ። መልስ አይደለም እሱ ማስተባበያ ነው። እኔ እንደሱ አይነት ሌቦች አይሸውዱኝም። ማሬ ጥያቄውን ብለን ባጭሩ አይመልስም። ለምንድን ነው ብዙ የሚያወራው? ባጭሩ 10 ሚሊዮናቸው መልስላቸው። 3 ዓመት ይፈጃል ካምፓኒ ሲከፈት ምናምን አንፈልግም አሉ። አይፈልጉም። የሰው ብር መልስ። በብልጠት ከባንክ ስለማያበድርክ 5 ሳንቲም ስለሌለክ ሙልጭ ያልክ ድሃ ስለሆንክ ከሳውዲ ተጠርዛ ስትገባ ምንም ይዘህ ስላልገባክ ኦኬ። እኔ ድሃ ላይ ብልጥ የሚጮት ሰው አይመቸኝም። ምንም ይዘህ ስላልገባክ የምታስይዘው ነገር ስለሌለክ ባንክ እንዳያበድርክ የመዳም ቅመሞች ላይ ሰራህላቸው። የመዳም ቅመም ጠበቃ፣ ለስደተኛ ተቆርቋሪ፣ ኢማነኛ ኡስታዝ ገለመሌ መስለህ ጀንጅነህ ቴሌግራም ላይ አሳምነህ በላሃቸው። አሁን አንተ ቻይና ለቻይና እየዞርክበት ቦርጭን ታሳድጋለህ። ስጣቸው ገንዘባቸውን። አይፈልጉም። በቃ 3 ዓመት ይፈጃል። 3 ዓመት ቁጭ ብለው ይጠብቁ ካንተን ድርጅትክን እስክታቋቁም፣ አንተ ሀብትክን እስክታቋቁም፣ አንተ ሀብታም እስክትሆን። ከዛ የዛሬ ስንት ዓመት ልክ እንደ በእርዳታ እንደበላሃት ልጅ የዛሬ 4 ዓመት የወሰድክባትን ብር ከ4 ዓመት በኋላ የዛሬ 4 ዓመት በነበረው ምንዛሬ እንደመለስክላት ልጅ እነሱንም የዛሬ ዓመት ነው የሰጡክ። ከ3 ዓመት በኋላ በ3 ዓመት ባለፈው ምንዛሬ በድሮ ምንዛሬ ልትሰጣቸው ነው እንዴ? እስከ መቼ ነው አንተ በሰው ላብና በድሃ ላብ የምትከብረው? አንተና መሰሎችክ እያንዳንዳችሁ ትጋለጣላችሁ። ጭራሽ ግሩፕ ላይ አስሯቸው ቴሌግራም ላይ እኔ ስናገር ዘሎ ሄደው ቴሌግራም ላይ እንዳይሉ ምንም አይነት አስተያየት እንዳይሰጡ ቆለፋቸው። አፍኖ ይዞ እንዴ ግፍ ነው። እናንተ በቃ በሉ። እንደዚህ በሶሻል ሚዲያ ትንሽ ፌመስ እስኪሆኑ ይሰራሉ። ከዛ በኋላ የመዳም ቅመሞችን እያሳመኑ ብራቸውን እየበሉ ነው ያሉት። እያንዳንዱ ከአረብ ሀገር ገብቶ ድርጅት የከፈተ ሁላ በመዳም ቅር ነው። አሁን በቅርቡ ከአይመኒታ ቀጥሎ ሌላም የሚጋለጥ ሌባ አለ። አይመኒታ ሌባ አይደለሁም ካልክ ንጹህ ኮንክ ና፣ እኔ ይቅርታ አልጠይቅህ በህዝብ ፊት ችግር የለብኝም። ናና ንጽህና አናሳየኝ። የታለ 10 ሚሊዮን ብሩ? የእነዚህ የ21 እህቶች ደረሰኝ እጄ ላይ ያለ። ደረሰኙ ኦሪጂናል መሆኑን አረጋግጬ ነው የምናገረው። 3 ቀን የፈጀብኝ ቪዲዮ ለመስራት ደረሰኙን ኢትዮጵያ ልኬ ኦሪጂናልነቱን እስካረጋግጥ ነበረ። ምንም ነገር እኔ ሳላረጋግጥ አላወራም እንዴ። አያሳዝኑክም? ከነቁስላቸው በኦፕሬሽን ወልደው አራስ ልጅ ጥለው ሳውዲ በባህር ሄደው ከነቁስላቸው የሚሰሩ እናቶች አያሳዝኑክም? አንተ ሚስት አለቅ፣ እናት አለቅ፣ እህት አለቅ አይደል እንዴ? ከሴት ነው የተፈጠርከው። የሙት ልጅ የቲም ልጅ ባሏ ሞቶባት የሙት ልጆች የምታሳድግ እናት አታሳዝንክም? በእሷ አንተ ቻይና ስትመላለስ ሀብትህን ስታካብት አታሳዝንህም? በእሷ አንተ ፏ ያለ ኑሮ ስትኖር እሷ እዛ ጋር ተርባ አታሳዝንህም? ህሊና የለህም? ድንቄም ሃይማኖት አጉል አልሐምዱሊላ አስተክፉረላ ቢስሚላ ማሻላ ስላሉ ንጹህ ሰው ይመስላሉ። እኔ በጣም ያዘንኩት ታሪካቸውን ስሰማ ሰው መሆኔን ያስጠላኝ። እውነት አጉል ደግሞ ግብረ አበሮቹ እናንተ ሌቦች አስመሳዮች በራሳችሁ ይድረስ ኢንሻአላህ። በእነዚህ ምስኪኖች የደረሰው ነገር እናንተ ላይ ይድረስ። እናንተ ሀቃችሁ ተበልቶ ተቸገሩ፣ ተራቡ። እናንተ ሌቦች፣ የእሱ አሽቃባጮች፣ 1-4 ፍሬ አሽቃባጮች አላችሁ። ምንም አያመጡም፣ ድሃ ናቸው። ጠበቃ የመቅጠር አቅም አይኖራቸውም። ከኔ ጋር ፍርድ ቤት የሚመላለሱበት አቅም አይኖራቸውም። እኔን መክሰስ ሲሰለቻቸው እኔ ጠበቃ አለኝ፣ እኔ ሀብታም ነኝ፣
እነሱ ሲሰለቻቸው ልጃቸውን ለሰው ጥለው አረብ ሀገር ይሄዳሉ። ምን ያመጣሉ? ድሃ ምን ያመጣል? ድሃ ምንም አያመጣም እኮ ነው። ሁሉም እኮ ድሃ ላይ አቅሙን የሚያሳየው ድሃ ጠበቃ የመቅጠር አቅም የለውም። ድሃ ፍርድ